እሺ አመሰግናለሁ። ባለቤቴ በቴ ወርጌሳ ከሞተ 7ኛው ወር ሊሞላ ነው። በዓለም ያላችሁ ሀዘናችንን የተካፈላችሁ የኦሮሞ ኮሚኒቲ በቴ ለህዝቡ ምን ያህል አስፈላጊ እንደሆነ በሀዘናችሁ ባለው ነገር ሁሉ አይተናል። እሱ ካረፈበት ጀምሮ በሀዘናችን ያለቀሳችሁ ከኛ ጋር ያዘናችሁ በገንዘባችሁ በሐሳባችሁ በጸሎታችሁ የረዳችሁን የኛን ሰላም መሆን ደግሞ ማለት ሰላም መሆናችንን ድምጻችን ሲጠፋ ሰላም መሆናችንን ለተጨነቃችሁ ምን ሆናችሁ ላላችሁ ያለንበትን ለመግለጽ ነው አሁን የመጣ ነው። አሁን ያለነው አሜሪካ ነው። በሰላም ደርሰናል። በቴ ከሞተ በኋላ ስለኛ ደህንነት በጣም ነበረ ኤምባሲዎች በጣም ነው የምናመሰግነው። ያለንበትን ቦታ የጠፋባችሁ ድምጻችን ስልካችን ቤታችን ሄዳችሁ ደግሞ ላጣችሁን ምን ሆናችሁ ላላችሁን ያለንበት ቦታ ለማሳወቅ ነው የመጣ ነው። ላደረጋችሁልን ነገር ሁሉ እናመሰግናለን። በቴ ምን አይነት ለህዝቡ አስፈላጊ እንደነበረ በህዝቡ ሁኔታ በህዝቡ ለቅሶ እኔ እውነቱን ለመናገር በቴ ከሞተ በኋላ ነው ህዝብ እንዴት በቴ ያቅ እንደነበረ ተረዳሁት። ምክንያቱም በቴ እንደዚህ ያላቀም ነበር። እውነቱን ለመናገር ከጫፍ ጫፍ ነው ዝበሰነው። እሱ የኢትዮጵያ ብቻ አይደለም የዓለም ሰው እንደሆነ አውቃለሁ። አሁንም ከጎናችን ላላችሁ በብዙ ነገር እየረዳችሁ ላላችሁ እግዚአብሔር ይስጥልን። አብሶ የኦሮሞ ኮሚኒቲ በውጭ ያላችሁ በስልክ በገንዘባችሁ በጸሎታችሁ እስከ ዛሬ ድረስ ያበረታታችሁ ላላችሁ እግዚአብሔር ይስጥልን። በጣም ነው የምናመሰግነው። አመሰግናለሁ። ልጆቼ ደህናና ደህንነቱ የተጠበቀ ቦታ ላይ ነው ያሉት። ትምህርትም ጀምረዋል። አሁንም ደግሞ ጊዜው ሲደርስ እግዚአብሔር ፈቅዶ ደግሞ ፊት ለፊት ወይንም ደግሞ በሚዲያ ያለውን ነገር ያሳለፍነውን ነገር እናወራለን ወይንም እንገልጻለን። ስላደረጋችሁልን ሁሉ እኔም ልጆቼም በልጆቼ ስምም እናመሰግናለን።